ሰላም ጤና ይስጥልኝ እንደምን አላችሁ በመላው ዓለም ያላችሁ የቻናሌ ቤተሰቦች እንዴት ናችሁ እንዴት ከርማችሁ እኔ እግዚአብሔር ይመስገን በጣም ሰላም ነኝ እንግዲህ ዛሬ ደግሞ ተገናኝተናል እንደው ይሄንን ቪዲዮ ለመስራት አስቤው የነበረው እንትን እያልኩ ነበር አክት እያደረኩ ምናምን ድራማቲካል በሆነ ነበር ለማቅረብ የፈለኩት ግን ያው በተለያዩ ቴክኒኮች ችግር ምክንያት እንደዛ ለማቅረብ አልቻልኩም ቁጭ ብዬ ላቀርበላችሁ ነው እንግዲህ ላወራችሁ ነው እንግዲህ የተለያዩ ገጠመኞችን በዚህ በዩኬም የገጠሙኝን ገጠመኞችን ከዛ በፊት ደግሞ ሀገር ቤት እንደው አንዳንድ የገጠመኝን ፈን የሚያደርጉ እንግዲህ በቤተሰብ ውስጥም ያለ በጓደኛም በጎረቤትም ያሉ ነገሮችን አጠራ አድርገን አወራቸዋለሁ አጫውታቸዋለሁ ፈገግ እያላችሁ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ብቻ ቻናሌን ጉልበት ኃይል ከፍ አድርጓት ሰብስክራይብ እያደረጋችሁ ከፍ ወደ ላይ እንዴ ቆምን እኮ ስታክ አደረግን እዛው ስታክ አደረኩኝ እኮ እንግዲህ ዛሬ ተበልተናል አልኩኝ ተበልተናል እላለሁ ርዕሴ ተበልተናል ምን ይሆን የተበላ ነው ምን ይሆን የተበላውት ምን ይሆን የተበላ ነው ተበልተናል በጣም ተበልተናል እኔ መበላታችን ያወቁት እዚህ አውሮፓን ስረግጥ ነው በጣም ተበልተናል በሳይኮሎጂ ተበልተናል በልጆቻችን ተበልተናል በሃይማኖታችን ተበልተናል በኢኮኖሚ ተበልተናል በደስታችን ተበልተናል ይሄን ያህል ልዩነት የዚህን ያህል ልዩነት እኔ በፍጹም አልገምትም የሰማይና የምድር ልዩነት እንዴት ነበርን ግን ቆየኛ ግን የአዳም ልጆች ነን አይደል ሁላችንም የአዳም ዘሮች ነን ለነሱ የተለየ አይምሮ የተሰጣቸው ነገር የለም ለኛም የተለየ አይምሮ የተሰጣቸው ሁላችንም የእግዚአብሔር ልጆች የአዳም ልጆች ነን እና ምንድነው እንደው እስቲ ወደ 2000 ከክርስቶስ ልደት በፊት ወይንስ ከክርስቶስ ልደት በኋላ 2000 1000 ዓመት በፊት ከ500 ዓመት በፊት እንደው ምን እየሰራን ነበር እንደው ምናልባት የተቀመጠ የተደጎሰ የተጻፈ በዶክመንት ደረጃ የተጻፈ ካለ ማሩ እንደዚህ ምሁራኖች አጥኞች ተመራማሪዎች ስለ አፍሪካ ምንድን ነበር ሲያረጉ የነበረው ሁለተኛ እነሱ ኢቭን ለቅኝ ለመግዛት እንኳን የመጡ ጊዜ እኛ ምን ነበር ያደረግን የነበረው አፍሪካኖች ምን ያደረጉ ነበር በጣም በሚደንቅ ሁኔታ ነው ልዩነታችን በጣም እና ምንድነው ኢቭን ምሁራኖቻችን እኮ የሚጠሩት እኮ እነዚህ ፊሎሶፈሮችን ወይ ፈላስፎችን የሚጠሩት የውጮችን ነው የግሪኩ ፈላስፋ እንግዲህ ዶክተር የሆነ ፕሮፌሰር የሆነ ምናምን የሆኑ ናቸው እንግዲህ ስሰማቸው የግሪኩ ፈላስፋ እንዳለው የፈረንሳዩ ፈላስፋ በተለይም ደግሞ የእንግሊዙ ፈላስፋ ኖ የግሪኩ ፈላስፋ ነው በጣም ግሪኮች በፍልስፍና በጣም የታወቁ ናቸው ዋታቦታስ እኛስ አፍሪካውያን የለንም እንደ ፈላስፋ በፍልስፍና የተራቀቀ የለም እንዴ አንድ ምሁር አፍ እንዴ ከአፍሪካዊ እንትን የሚጠራ የለም ምንድን ነበር ምን ያደረግን ነው ምን ይሆንን ነው በነገራችን ላይ ያው ያለፈውንም ልጠይቅ እንጂ ይሄ አሁንም ስላለው አሁንም እየንበት ስለሆነ ነው እንትን ምለውና አሁንም እየንበት ስለሆነ ማለት ነው ስለዚህ ምንድነው የት ነበርን ምን ያደረግን ነበር አባቶቻችን ምን ያደረጉ ነበር ነው እንደኛ እነሱም ተሰደው ነበር ላሉና በጣም የሚገርም ነው በቃ በጣም የሚገርም ልዩነት የሚገርም ርቀት ነው ያለበት በነገራችን ላይ እኔ እንደዚህ አሁን እንትኑን ሳስቀምጥ ሰዎች እንዲሰደዱ ምናምን ኢኒሼት ማድረግ ወይ ኢንኮሬጅ ማድረግ አይደለም አንድ ጊዜ እግዚአብሔር ለአፍሪካውያኖች በአጠቃላይ ለአፍሪካ የአውሮፓንና የዓለምን እንትን ለ3 ወር ወይ ለ2 ወር ሁሉንም ቢያመጣቸው እዚያም ሰው እንደገና ቢመልሰን ደስ ይለኛል ማንንም ሰው ውጭ ሀገር በስደት የመኖር እንትን ፍላጎት ያለው የለም በእርግጠኝነት የመናገር በጣም ከጥቂት
በጣት ከሚቆጠሩ ሰዎች በስተቀር አገራቸው የመኖር ነው። ሁሉም የመኖር ነው። ስሜቱ እንትን የተከፈለ ነው። ስሜቱ የተከፈለ ነው። እንዴ ዲያስፖራ እኮ ማዕበል የመታው መርከብ ነው። እፉዬ ገላ ማለት ነው። መርከብ ወይ እፉዬ ገላ መርከብ። አሁን ማዕበል የመታው መርከብ በዚህ አማቷል፣ በዚህ አማቷል፣ በዚህ አማቷል፣ በዚህ እንግዲህ እንትኑን ወደቡን እስከሚያገኝ ድረስ እስከሚረጋጋ ድረስ ወይ ንፋስ እስከሚድረስ ዲያስፖራ እንደዚህ ነው። በዚህ ጋጭ በዚህ ሀገር ናፍቆት ያጋጨዋል። ይህ ቤተሰቡ እዛ ያለው ምናምን እንትን ይለዋል። በዚህ ጋር ደግሞ የውጭው ኑሮ የሆነ ነገሩ ስራም ይሁን የሚያገኛት ሳንቲም ምናምን ያስጎመጀዋል ይፈልጋል። እና እየተምታታ ነው በቃ እፉዬ ገላ ባልሽ ገለባ እንደተባለው ማለት ነው። በቃ ይሄ እንደ እፉዬ ገላ እንባክነዋለን እና ሰው በጣም እጅግ ደስተኞች በአውሮፓ በአሜሪካ የሚኖር እጅግ ደስተኛ ምናምን የሚኖር ነው የሚመስለው። እዚህ ሀገር አሁን ለምሳሌ ነፍሴን ህይወቴን የጠላውበት ጊዜ አለ። ሁሉ ነገር ስሙዝ ሆኖ አይሄድም። ሁሉ ነገር እንደተደላደለ አይሄድም። በነገራችን ላይ እግዚአብሔርን ግን አመሰግናለሁ። በነገሮች ሁሉ እግዚአብሔር የተመሰገነ ይሁን እና እኛ ስቲል እንቧቀሳለን እኮ በእውነት ስቲል እንቧቀሳለን። እነሱም እኮ በጦርነት እኮ አሳልፈዋል። እርስ በርስ በመገዳደል እኮ አሳልፈዋል። እንዴ በጣም ተፋጅተዋል። ግን ቁጭ ብሎ የማውራት ቁጭ ብሎ የመነጋገር ቃል በሚያወጡበት ጊዜ ጆሮአቸው በደንብ ያዳምጣል። ወገናቸውን ይሰማሉ፣ ጓደኞቻቸውን ይሰማሉ፣ ሌሎችን ነገሮች ይሰማሉ፣ ያዳምጣሉ። ለምን አለ እንዴት አለ በምን አለ የሚለው ነገር ያዳምጣሉ፣ ይሰማሉ። አፍሪካ ግን እንግዲህ እንደምናየው ይደረጋል። በጣም ነው የሚያሳዝነኝና እኛ እስካሁን ድረስ ከጦርነት አልወጣንም። ከጦርነት ከመቧቀስ እርስ በርስ ከመቧቀስ አልወጣንም። እነሱ አሁን ሶስተኛ ዓለም ጦርነት እየተዘጋጁ ነው፣ እያሟሟቁ ነው፣ መሳሪያቸውን እየሳሉ ነው። ሶስተኛው ዓለም ጦርነት ይነሳል ምናምን በሚለው ማለት ነው። እንግዲህ የምትሰሙት ነው ሁሉም ነገር በኢንፎርሜሽን ደረጃ ላይ እንደ እንትን እኮ እንደ ጋዜጠኛ አንድ የሆነ መልክ ያለ እንደ እውነት ነው የምለው። እንደ ጋዜጠኛ አንድ ያድርገን፣ እንደ ጋዜጠኞች አንድ ያድርገን። በጣም አንድ ጋዜጠኛ አንድ ሀሳብ ካመጣ 100 ጋዜጠኛ አንድ አይነት መልክ ነው። በስም መቀየር ወይ ፒክቸር በመቀየር ብቻ ነው የሚያቀርበው ዜና አንድ አይነት ነው። እና እንደነሱ አንድ ያድርገን እላለሁ። እና እንዴት ነው አልኩት what do you think about the third world war? You know, I think everybody started talking about the third world war, so they're going to be starting soon አልኩት። አስማ አለ አንተ ትከልም አረቢክ አለ። አረብኛ ትሰማለህ ሲያይ no I can't. No problem. I tell you English. No problem. I'll tell you English. I'm good English speaker. You know what? The problem is, what do you say, third world war? Third world war. We are in 10. We passed the third world war. Already we passed third world war. What do you mean? Look, I am 55 years old. Do you understand? I am 55 years old. 55 years? War. Hearing. War. Seeing. War. Living my life, all my life in war. Look, this country, for example, some country peace, other country war. Other country peace, other country war. Other country peace, other country war. War. We have a long years experience. No problem. Come. We love it. No problem. Still we are in war. እንትን ብሎት ነው አሁን እንደዚህ በጨዋታ መልክ ላቅርብላችሁ እንጂ እሱ ያቀረ ሲል በቃ እንትን እየተንቀጠቀጠ ነው እጁ ፊቱ የዚህ የቃየል አቤልን የገደለበት ድንጋይ ወደ አፍሪካ ነው የተወረወረው። ምንም ጦርነቱ ሊቆም አልቻለም።
ምን ይሆንና ግን እስቲ ደግሞ አንዳንድ ጥያቄዎች አንዳንድ ሰዎችን እንዲሁ በስራ እንደዚሁ ስራ የሚገጥሙኛሉ። እንዴት ተሰደድክ? ለምን ተሰደድክ? በምን ተሰደድክ? እንደው ማነው ሮል ሞዴል ግን እንደው እንዴት ተሰደድክ የሚሉ አሉ እንዴ። በጣም የሚገርመኝ እንደው ለአንድ አፍሪካዊ እንዴት ተሰደድክ? ለምን ተሰደድክ? ሮል ሞዴል ምናምን አያስፈልግም። ምንም አያስፈልግም እንዴ። እንደዚህ አይነት ጥያቄዎች በመጀመሪያ አይጠይቅም። አንድ አፍሪካ አይጠይቅም። ምክንያቱም ብዙ መልሶች ስላሉት። አንደኛ መጀመሪያ የራሱ ፍላጎት ነው። የራስ ፍላጎት አለ፣ ከዛ ጎረቤት አለ፣ ቤተሰብ አለ፣ ጓደኛ አለ፣ ሶሻል ሚዲያ አለ፣ ዜና አለ። የአገር ውስጥ ዜና ዋና አነሳሽ ያው ፎቶ። በተለይ እኔ በመጣሁበት ሰዓት የፌስቡክ ነበረ። በቃ ፎቶ ይለቀቃል። የምግብ ማዕት ምናምን ተደርድሮ፣ የመጠጥ ማዕት ተደርድሮ፣ ሁሉም ሰልፊ ምናምን ይነሳል ምናምን። እንግዲህ ይሄ መቼ እንደሚዘጋጅ፣ እንዴት እንደሚዘጋጅ፣ ለምን እንደሚዘጋጅ አናውቅም። እዛ ሆነን እዚህ ስንመጣ ነው የምናውቀው። እዚህ ስንመጣ ነው እንግዲህ ያወቅነው እንዴት እንደሚዘጋጅ፣ እንዴት እንደሚኖረው ያወቅነው እዚህ ነው። እና እንጓጓለን። ወይኔ እኔም ከጓደኞቼ ጋር እኔም ሄጄ እንትን ብዬ ምናምን በጣም ነው የሚያወጋው። ሌላው የሀገር ውስጥ ዜና። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ዜና እናሰማለን። በቅድሚያ ርዕሶች በትናንትናው ዕለት አሜሪካን አገር በተደረገው የአውሮፓና የአፍሪካ ስብሰባ ላይ አህጉራችን አፍሪካ የ20 ቢሊዮን ዶላር እርዳታ ማግኘቷ ተረጋገጠ። ከዚህም እንግዲህ ለጥቂት አገሮች እንደሚደርስ ነው የታወቀው። ያው እንግዲህ ከዚህ ውስጥ አገራችን እንዳለችበት ታውቋል። በጣም እጅግ ደስ የሚል ነው። በተመሳሳይ ዜና የአፍሪካ ህብረት ወደ አውሮፓ በማቅናት ከአውሮፓ ህብረት ጋር ባደረገው ስብሰባ ላይ 20 ሚሊዮን ዩሮ እርዳታ ማግኘቱ ተረጋግጧል። በጣም በቃ እጅግ ደስ ይላል። እንግዲህ ከዚህም እንግዲህ ሀገራችን እንደሚደርሳት የታወቀ ነው፣ ታውቋል። በቃ ሲያወራ እኮ ኪስ ውስጥ በቃ ገብቷል ዶላሩ ምናምን ጭቅ ብሎ ሞልቶት ነው የሚመስለው። እኛስ እንመተዋለን። ዶላር፣ ፓውንድ፣ ዶላር፣ ዩሮ፣ ዶላር እንመተዋለን። 20 ቢሊዮን ምን ቢኖራቸው ነው? ከነሱ አልፈው ለእኛ የሚሰጡን ምን ቢኖራቸው ነው? ምን ቢያተርፉ ነው? ምን ቢሰሩ ነው? ተላልቋጓለ። እኔ እጅ ዶላሬን ልካለሁ። ሰራ አርገህ አርገህ ትልቀዋለህ ትላለህ። አረገዋለሁ ትላለህ። በቃ ተነስቷል። አንተ ይሁንና ይላል በመሃል ደግሞ ይሁንና ይህን ያህል ዶላር ይስጡ እንጂ ከአፍሪካ አህጉራችን በስንት እጥፍ እንደሚወስዱ የተነገረ ነገር የለም። ይሄን አይሉም። ይሄ የራሴ ነው። እና እንደዚህ ያሉ እንትኖች አሉ ብቻ ግን እና እኛ እንመተዋለን እና ያነሳሳል። ትጓጓለህ፣ ለመሄድ ትጓጓለህ፣ በጣም ትጓጓለህ። እና ይሄ ነው ዋናው የሀገር ውስጥ ዜና። ከዛ በኋላ ግን ብዙ ትጀምራለህ አንተ ጉዞ ምናምን፣ አንዳንድ ጉዞዎች ትጠይቃለህ። በምን መንገድ እንደምትሄድ ምናምን ራስን አዘጋጅተሃል። ፓስፖርትን የተለያዩ ቦታዎች ምናምን ትሰጣለህ ምናምን ራስህ በቃ ዝግጁ ነህ። በዛ ላይ ደግሞ ጎረቤት አለ። እንደዚህ ጓደኛዬንም አይነገረኝን በጣም እንደው እሱን አድርጌ እንትን ባልነግራችሁም የእሱ በጣም እንትን ይላል። እሱን አንድ ቀን አቅርቤ ወይ ያወራላችኋል። ግን እስከዛ ድረስ ነው ጎረቤት አለና ነው። ወይዘሮ አሰለፈች ይበለኝ፣ ወይዘሮ አሰለፈች አለኝ መሰለኝ። ወይዘሮ አሰለፈች እና ከቤተ ክርስቲያን ሲመጡ ቁጭ እንላለንና አንድ የሆነች ፖል አለች ድንጋይ ያላት ምናምን፣ እዛ ቁጭ እንላለን። በቃ አንዳንድ ጊዜ ስራ ቢኖረንም ብንሯሯጥም ከዛ በኋላ እንቀመጣለን
ነጠላቸውን ያጣፉና ይሄ ልጅ እንደው እናት አለ ነጠላቸው ሽፍን አድርገው አቤት 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 እንደው ይሄ ልጅ ብቻ ቀረ እንደው ይሄም ድንጋዩም እኮ መረረው አቤት አቤት እንደው ያው ሁሉም በድሉ ነው እግዚአብሔር ያቀለታል አቤት አቤት ስንት እንግዲህ ጓደኞቹ ሄደው አለቁ ሄዱ በሱ ዕድሜ ያሉት ሄደው አለቁ አይዞህ መድኃኒዓለም አለ እመቤቴ ያለችልህ ወዲያው ደግሞ እመቤቴ ያለች ትረዳሃለች አይዞህ አቤት አቤት እንጂ እንትን ነው አሉ እኮ ልቡ ነው አሉ ትንሽ ክፋት አለችበት አሉ ውስጡን መርምረውት ማለት ነው ትንሽ ክፋት አለችበት አሉ ይላሉ ደግሞ ፈገግ ይላሉ የማልሰማቸው መስሏቸው የማይሰማቸው በቃ የማልሰማቸው መስሏቸው እና አቤት አይዞህ እግዚአብሔር ይረዳል እንደው እዛች እመቤቴ ማህበር ላይ እንጸልይለት እንደው እስቲ ለእመቤታችን እንንገርለት በህብረት እንደው የጸለዩት እኮ እንንገርለት እስቲ ይላሉ አሪፍ በመምሰል ማለት ነው እና ይወጓል አለ በቃ እዛ ትሯሯጣለህ ታዲያ ያው አንድ ቀን አይቀርም ያንተ ጊዜም ደግሞ አለ አንተም ደግሞ ልክ የሆነ ፓስፖርት ምናምን አሪፍ ቦታ ላይ ምናምን ስትሰጥ እዛ ቤተክርስቲያን ምናምን አቤተኛ እኮ ስደተኛ እኮ ቤተክርስቲያን አንደኛ ትሆናለህ በቃ አስቀዳሽ አንደኛ ትሆናለህ የመጨረሻ አስቀዳሽ የመጨረሻ ቤተክርስቲያን ሯጭ ጸሎት አንደኛ በቃ ከሚኒ በቃ ከዳዊት እስከ ምን መጽሐፍ ቅዱስን የጸሎት መዝገቦችን ምናምን እነዚህ ጭርስ ታረጋቸዋለህ ምናምን ገዳም ትሮጣለህ ቤተክርስቲያን ንግስ የተባለበት አትቀርም በቃ ልክ እንትን ሲባል ማለት ነው በቃ ይሄ ጉዞ ምናምን እንትን ስትጀምር ትሄዳለህ ታዲያ አንድ ጊዜ እንግዲህ ይሄ ልጁ ነው እሱን ሆኜ ነው የማወራችሁ ልክ እንደራሴ አድርጌ ነው የማወራችሁ ግን ሳወራችሁ እና አንድ ጊዜ ታዲያ በቃ ነገሮች እየተስተካከሉ ነው እና እንትን እንድትል አለኝ አለ ዋናው ሰው የሚወስደኝ ሰውዬ እየተስተካከሉና ያልቃልና አይዞህ ምናምን ብሎኝ ተስፋ ሰጥቶኝ እንትን አለ ከዛ ቤት በደስታ ምናምን ስገባ ቤቱ የመጨረሻ ፏ ብሏል ቄጤማ ተጎዝጉዞ ምናምን ሽታው ራሱ የቤቱ ሽታ ምናምን ተለውጧል የመጨረሻ ተለውጧል ምንድነው ምን ተገኘ ግራ ገባኝ አለ ምንድነው ምን ተገኘ ግባ የኔ አባቴ ማዘር ግባ ሁሉም ተሰብስቦ ምናምን ብራዘር ሲስተር ምናምን ተሰብስቦ አለ ፏ ብሏል ግባ የኔ ጌታ ግባ ምንድነው ግባ ቤት አይደለም ምን እንግዳ አስመሰልሽው አይገባ ቁጭ በል ማለት ቁጭ መቼም እኔ ልቤ ጠፍቷል አይ መድኃኒዓለም ቁጭ በል አንቺ በይ አምጪለት ምሳ አምጪለት እጁን አስታጥቢው ጭራሽ እኔ ታላላቆች ሊያስታጥቡኝ ማለት ነው እዛ በቃ በይ አምጪለት ከምን ላምጣለት ከሁሉም አምጪለት ከጥብሱም ከጥሬውም ከምንም አድርገሽ አምጪለት አንቺ ደግሞ እንደው ግራ ይገባሻል አምጪለት የሚጠጣውንም አምጪለት አባቴ ወከብ ይመጣል ምንድነው ለምን አትናገሩም እኔ በቃ አይምሮዬ ላብድ ደረስኩ አለ ከዛ በቃ የሆነ ነገር በቃ እነሱ ሰርፕራይዝ ያደርጉኝ በቃ አንዳቸው ሊሄዱ ነው እንግዲህ እስከዛሬ ድረስ እኔ እንደብቀውኝ ከኔ ሊሄዱ ነው ምናምን ብዬ በእርግጠኝነት ደምድሜያለሁ ከዛ በኋላ አምጣም ጥብሱ ጥሬው ምናምን በቃ የሌለ ምናምን ምንድነው በላው በጣም ታገለኝ መብላቱን ብዙ እንትን አላለኝም
ብቻ ግን እስከምሰማው ጓጉቻለሁ። በላ ምንድነው ንገሩኝ፣ በደንብ እንድበላ ንገሩኝ አልኳቸው አለ። ማዝሪያ ያው የምታውቀውን እግዚአብሔር አባቴ የኔ መድኃኒዓለም ይርዳው፣ በሄደበት ይቅና፣ እንደው መንገዱን ሁሉ ጨርቅ ያርግለት። እንደው ማን ነው ምንድን ነው እንዴ? ያ ታውቃለህ፣ የወይዘሮ ከበቡሽ ልጅ ታውቀው የለ? የወይዘሮ ከበቡሽ ልጅ ማን ነበር ስሙ? አፈር ልብላ ረሳው ስሙን። ኧረ እንደው እኔ እኮ ልበ ቢስ ነኝ። አንተ ነህ ዮሴፍ? ዮሴፍ ደግሞ እኮ የተቀደሰ ስም እኮ ያለው። አቤት! አዎ ዮሴፍ። ይኸው ምን ሆነ ታዲያ? ይኸው ለእናቱ አቤት! ቁጥሩን አላውቀውም። የላከላት እንደ በፀጉሬ ልክ ይሆናል እንደ ብዛቱ። እኔ ማስታወስ እንትኑ ትዝም አይለኝ የነገረችኝ ብቻ ያው እንደው ለጎረቤትሽም በተለይ ላንቺ ወዳጅ ምናምን ብለው ያው ለኔ ያውቅ የለ ወዳጇ እንደሆንኩ ያውቅ የለ ምናምን ብለው ለኔም ሽጉጥ አድርገችልኝ። የተወሰነው በሱ ያው እሱ እንደገና ደግሞ ስጋውንም ቁርጡንም ጥሬውንም ምናምን ጥሬውና ቁርጡ ምናምን አድርጋ እንደው ምናምን አድርጋ በይችን ደግሞ ስትገቢ ደግሞ እንትን በይ ሰንጋ የሚያክል እንዴ ያስገባችሁ እኮ የበሬ ስጋ በቂ ነበር። ሰንጋ በግ ምን የሚያክል ሰንጋ በግ ነው እኮ የጣለችው። ጮማው ራሱ እንደው እንዲህ ይላል። እንግዲህ ከዛ ጋር ሲስተር ትነሳና እኔማ እሄዳለሁ። እኔ ይህችን ከርካሳ ፀጉር ቤት ሸጥ አድርጌ ወደዛ አባቷ እንዴ ወደዛ ሸጭ ይገባው አንቺን አስደስቼ ትንሽ ሳንቲም እንትን ብትይ ነው ብትበደሪልኝ ነው ካርታውን በታዝዥ ምናምንም ችግር የለውም መልሰዋለሁ ወዲያውኑ። ኖ ይላል ወንድም ደግሞ ብራዘር ደግሞ ይነሳና እኔማ አንቺማ ትሄጂ ምን እያለሁ እኔ ይህችን የሆነች የደከመኝ ታክሲ ወደዛ አናቷን ብዬ ያው ማሚ እንዳልሽው ትንሽ የሆነች ብድር ነገር ምናምን ካርታዋን ማሲዛም ቢሆን ምናምን በቃ ወዲያው ነው መመለስ። ቤቱን ለውጠዋለሁ እና ግንብ በግንብ ማድረጉ ምናምን በቃ የመጨረሻ ነው። አኮራሻለሁ ይላል። አንገትህን ደፍተህ ስመንሰማና መርፌ እየተሰጠ ነው። 12 ቁጥር መርፌ እየገባል ነው። ታዲያ አንተ እንግዲህ ለማንኛውም እስቲ እንደ እግዚአብሔር ፍቃድ ጸልዩ ያው የሞከርኩ ስለሆነ ጸልዩልኝ። አንድ ነገር የኔ መድኃኒዓለም ቤት የወላዲት አምላክ አቤት ተሳን መሬት ምናምን ተሳልመ የኔ ጌታ ሰማኸኝ። እኔ እኮ ሰሞኑን እኮ እንዴት ወረፍታ አጣሁ። ያቃሸኛል። አንዴ ባህር ስትሻገር አያለሁ፣ አንዴ የሆነ ሻንጣህን ስታስተካክል አያለሁ። አይ ይሄ ነገር እንደው ፀሐይ ደግሞ በላይ ሲወጣ አያለሁ። ወይኔ እኔ እንደው ከተራ ነገር ነው ወሰድኩት። አይ እመቤቴ፣ አይ ወላዲተ አምላክ፣ አይ አንተ መድኃኒዓለም ሰማኸኝ፣ በእውነት ሰማኸኝ ይላል አባት። የዛን ጊዜ ጭንቀት አለ። ምን ያህል እንደተጨነቁ ምን ያህል እንዳል እናውቃለን ማለት ነው። ምን ያህል እንደተጨነቁ ምን ያህል ቤተሰብ ምን ያህል አስተዋጽኦ እንዳለው እንግዲህ በዚህ ለተረድችና ጸሎት ይጀምራል። ትሮጣለህ አንተም ቤተክርስቲያን፣ ከዛ በኋላ ገዳም። ከዛ በፊት ግን ስመላለስ አለ ቤት ስመጣ ምናምን የት ሄደዋል? እንትን ሄደዋል ልታስቀድስ ሄደ ወይ እንትን መድኃኒዓለም ሄዳለች እንትን ሚካኤል ሄደዋል። እኔም አሁን ነው የገባሁት። ያው ላንተው ያው እንትን እንላለን መቼም እግዚአብሔርን እንትን እንለምነዋለን። እሱ ያውቃል አባቴ አንተ ታውቃለህ ብዬ ይኸው ነግሬው ነው የመጣሁት። እኔ ምንም አትጨነቅ፣ ደግሞ ይሳካልሃል። አንተን ታዲያ ብድግ ትልና ገዳም ትሄዳለህ። ገዳም ሱባኤ ለመያዝ ማለት ነው። ትዝ ይለኛል ልክ ከገዳም እንደተመለስኩኝ የእመቤታችን ንግስ ነበር አለ